ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም። ቻናሌን እየገባችሁ ላይክ ሰብስክራይብ አድርጉልኝ ውዶች፣ አበረታቱኝ። ቪዲዮ ደግሞ እየታየልኝ አይደለም፣ ቪዲዮ እዩልኝ፣ አጫውቱልኝ። ሰዓት እየቆጠረልኝ አይደለም። ዛሬ የመጣውበት ርዕስ ውለታና ፍቅር ምን ይመስላል? በውለታ የታሰረ ፍቅር ምን ሊሆን ይችላል? ምን ይመስላል? መጨረሻውስ እንዴት ነው? ይቀጥላል? ይዘልቃል? አይዘልቅም? የሚለውን ነገር እስኪ አንዳንድ ነገር ከቤተሰቦች ጋር ልበል ብዬ አስቤ ነው። አጋጣሚ ዛሬ እሁድ ነው እና ከቤት ወጣ ብዬ ነበርና የሆነ ቦታ ደስ ይላል፣ ቦታውን በጣም ወድጄዋለሁና እዛ ሁኜ እስኪ ለቤተሰቦቼ ለምን አንዳንድ ነገር አልላቸውም ብዬ አሰብኩኝና በውለታ የታሰረ ፍቅር ምን ይመስላል? መጨረሻውስ ይዘልቃል ወይስ አይዘልቅም የሚለውን ነገር እናወራበት ብዬ አስቤ ነው ውዶቼ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። የኔን ሀሳብ ነው ማጋራችሁ። በውለታ የታሰረ ፍቅር ብዙ ጊዜ ተመልክታችሁ ከሆነ አይታችሁ ከሆነ መጨረሻው አያምርም። መጨረሻው መለያየት፣ መጨረሻው ልብን መስበር ነው የሚሆነውና በተለይ በዚህ ሴቶቻችን አሁን ብዙ ጊዜ ውለታ እናያለን። የተደረገልንን ነገር ወይ እንደዚህ አድርጎልኛል እኮ ስለዚህ ውለታው አለብኝ። እሱ ለፍቅር ብሎ እሷ አፍቅሯት ሊሆን ይችላል እኮ ያንን የሚያደርግላት እንደዛ እያደረገላት፣ እሷ ደግሞ ያንን ውለታ በማሰብ ዝም ብላ ጊዜያዊ የሆነ ውሳኔ ወስና ትገባለች። ፍቅሩን ትቀበላለች፣ አብራ ትቀጥላለች። ግን ከሆነ ታይም በኋላ ያ ፍቅር ስለሌለባት ያን ነገር መቀጠል አትችልም። ስለዚህ ከላዩ ላይ ቺት የማድረግ ብዙ ጊዜ ቺት የሚደረገው ውለታ አይታ የገባች ሴት ከሆነች ቺት ታረግበታለች። ምክንያቱም ሌላ የምትወደው ሰው ይኖራታል፣ ሌላ የምታፈቅረው ሰው ሊኖራት ስለሚችል ቺት ታረጋለችና ሁለቴ ሶስቴ ነው ያን ሰው ልቡን የምትሰብረው። መጀመሪያ ሳትወደው ሳታፈቅረው ገብታለች። ሳትወደው ሳታፈቅረው መግባቷ ሳያንስ ደግሞ ከበላዩ ላይ ቺት ስታረግበት አስቡትና ይሄ ቺት የሚፈጠረው ብዙ ጊዜ ውለታን አስባ ከገባችበት ነው። ፍቅር ሳይዛት ፍቅር ሳይኖርባት ስትገባ እንደዚህ ይፈጠራልና በተቻለን መጠን ማናፈቅረው ከሆነ ማንወደው ከሆነ ምንም አይነት ስሜት ለሱ ከሌለን ብንቶ ከመጀመሪያው አይ ውለታን ያዋልክልኝ፣ ውለታን በውለታ ለመመለስ ሞክራለሁ፣ ፍቅርን ደግሞ በፍቅር ነው የሚመለሰው፣ ስለዚህ ያን ነገር ማድረግ አልችልም ብለን ከቻልን ከሱ መንገድ በሱ ባለበት ዙሪያ ብንርቅ ብንሸሽ መልካም ነው ብዬ አስባለሁ እኔ። እና ውዶቼ ውለታን በውለታ እንመልስ እንጂ በፍቅር ለመመለስ አንሞክር። ለኛም ጥሩ አይደለም፣ ለዛ ሰውም ጥሩ አይደለም፣ ለኛም ጥሩ አይደለም። ምክንያቱም እኛም ከማንወደው ሰው ጋር ለምን ጊዜያችን እናሳልፋለን? ለምን የማይሆን ተስፋ እንሰጣለን? ስለዚህ በዚህ ጉዳይ ምን ትላላችሁ እናንተ? ሀሳባችሁን አስተያየታችሁን አስቀምጡ። ሌላው ደግሞ ጥቅምን መሰረት ያደረገ ትዳር አሁን በተለይ በእኛ ጄኔሬሽን በቃ እንደዛ ነገር እየተፈጠረ ነው ያለ። አስተውላችሁ ከሆነ አይታችሁ ከሆነ እኔ ካየሁት ካስተዋልኩት አንጻር ነው የምናገረው። አሁን በቃ ጥቅም ምን አላት ምን አለው ትዳር ብዙ ጊዜ አሁን ላይ እየተመሰረተ ያለ ትዳር ፍቺ የሚበዛውም ለዛ ነው ብዬ አስባለሁ። አሁን ላይ የተመሰረተ ያለ ትዳር ምን አላት ምን አለው ነው። ምን አይነት ማንነት አለው? ምን አይነት ስነ ምግባር አለው? ምን አይነት አስተሳሰብ አለው? ምን አይነት ቁም ነገረኛ ነው የሚለውን ነገር ብዙ ጊዜ እያየን አይደለንም። ምን አላት ምን አለው በቃ እንደዛ አይነት ነገር ይበዛልና ምን አለው ምን አላት እያልን ትዳር ውስጥ ባንገባ መልካም ነው። ሰርተን መቀየር እንችላለን። ወጣት ሴት ነን፣ ወጣት ወንድ ናቸው። ወንዱም ሴቱም ነው በነገራችሁ ላይ አሁን ላይ ምን አላት ወንዱም ምን አላት ነው የሚለው፣ ሴቷም ምን አለው ነው የምትልና ልጆች በዚህ ጊዜ ልጆች ይፈጠራሉ። ልጆች ከተፈጠሩ በኋላ ትዳር ፍች ይበዛል። ምክንያቱም ያ ነገር ያለን ነገር ያልቃል። ገንዘብ ነው፣ ጥቅም ነው፣ ያልቃል። ስለዚህ ፍቅርን አይተን ወደነው አፍቅረነው ወዷት አፍቅሯት ብንገባ መልካም ነው ብዬ አስባለሁ። ወጣቶች በተለይ በዚህ ዘመን ዝና ነው የምናየው፣ ሀብት ገንዘብን ነው የምናየው እና እንደዛ አድርገን ያንን አይተን ባንገባ መልካም ነው። ከምንወደው ከምናፈቅረው ሰው ጋር ብንቀጥል አሪፍ ነው፣ መልካም ነው ብዬ አስባለሁ። የምናየው ነገር ብዙ ጊዜ ላይፋችን አፌክት ያደርገዋል። እውነተኛ ሪል የሆነ ህይወታችንን ማለት ነው። እኛ ምናየው ነገር በነገራችሁ ላይ ይሄ ሶሻል ሚዲያ ላይ የሚያሳዩት እነሱ የሚፈልጉትን ነው።
ከጀርባቸው ምን አይነት ህይወት እንዳላቸው ከጀርባቸው ምን እያሳለፉ እንደሆነ እኛ አናቅም። እነሱ የሚፈልጉትን ፓርት ብቻ ነው ቀርጸው ለኛ የሚያቀርቡልን። ስለዚህ ያንን አይተን የራሳችንን ህይወት ባንበጠብጥ የራሳችንን ህይወት ሰላም ባናሳጣ መልካም ነው ብዬ አስባለሁ። ሁሉም በራሱ የሚያሳልፈው ብዙ ታሪክ ይኖረዋል፣ ብዙ ህይወት ውጣ ውረድ ሊኖር ይችላል። ስለዚህ እኛ ምናያት ያችን እነሱ ፈቅደው ወደው የሚያሳዩንን ፓርት ብቻ ነው፣ መልካሟን ፓርት ብቻ፣ ደስታዋን ብቻ፣ ሀሴቷን በቃ ሰላም ያለባትን ፓርት ብቻ ነው የሚያሳዩን። ስለዚህ ትዳር ውስጥ ደግሞ እንደዛ አይደለም። ብዙ የምናሳልፈው ውጣ ውረድ ይኖራል፣ ጸብ ይኖራል፣ ጭቅጭቅ ይኖራል። ያችን እነሱ ቀርጸው ላያሳዩን ይችላሉ። ስለዚህ እነሱ የሚያሳዩንን ብቻ አይተን እንደዛ አይነት ህይወት ካልኖርን ይያል የግል ላይፋችንን ባንበጠብጥ መልካም ነው። ስንኖር ቤታችን መስለን እንኖር። አዎ ሰው እንደ ቤቱ እንጂ አይሆንም እንደ ጎረቤቱ ይባላል አይደለ? እና እንደ ቤታችን ብንኖር መልካም ነው። እነሱ ቀርጾ አብሶ ሚዲያ የተቀረጸ ነገር እያወያችሁ ኢቭን ከቤታችን እንኳን ከጎረቤታችን ጋር መወዳደር የለብንም። በራሳችን ዓለም በራሳችን መንገድ ብንቀጥል መልካም ነው። ራሳችን ከሌላ ሰው ላይፍ ጋር አናወዳድር። ብዙ ጊዜ እንደዚህ በቃ ምናየውን ነገር ካልሆን ይያል ነው ብዙ ጊዜ ጸብ ምናምን ከቤታችን የሚፈጠረውና ምናየውን ነገር ካልኖር ማለት የለብንም። ሰው የሚያሳየው የሚፈልገውን ፓርት ብቻ ነው። እንደውም ብዙ ጊዜ በጣም ይዋደዱ ጥንዶች ምናምን እናያለን አይደለ? ወይኔ ፍቅራቸው ደስ ሲል ወይኔ ሲያስቀኑ ምናምን እንላለን። ከዛ ምን እንሰማለን? ተፋቱኮ ተለያዩኮ እንሰማለን አይደለ? በዚህ ጉዳይ አሁን እስካስቡት እነዛ ሰዎች ከጀርባቸው የሚያሳልፉት ሌላ ጭቅጭቅ አለ ማለት ነው። የጸብ አለ ማለት ነው። መቼም ደርሰው በዛ ያንን የመሰለ ፍቅር ያሳለፉ ጥንዶች ከሆነ ታይም በኋላ የሚፋቱበት ከዛ በጀርባቸው የሚያሳልፉት ሌላ መጥፎ ነገር ቢኖር ነው እንጂ በዛ ፍቅር በተሞላበት ዓለም እየኖሩ ደርሰው ወዲያውኑ ተለያዩ ይከብዳል። ስለዚህ የሚያሳልፉት የጀርባ ታሪክ አላቸው፣ የጀርባ የሚያሳልፉት መጥፎ ነገር አለ ማለት ነው። ስለዚህ ብዙ ጊዜ የምናየው ነገር ባናምን መልካም ነው ብዬ አስባለሁ። ብዙ ደግሞ ሀፍታም መስለው የሚታዩን ጥሩ ነገር የሚያሳዩን ሀፍታም በቃ ላይፋቸው የሀፍታም ሁሉ በቃ በደንብ ደልቷቸው ምናምን የሚኖሩ መስለው የሚያሳዩ ደግሞ አሉ። እነሱ ደግሞ ከሆነ ታይም በኋላ ሆነ ጊዜ በኋላ ወይ ተቸገሩኮ ታመው ያላውጡ ተባለ እርዳታ ተከፈተ ምናምን ምን ይባላል አለ እርዳታ ይሰበሰብ ምናምን ይባላል። ስናያቸው ግን ሚዲያ ላይ በጣም ሀፍታም ናቸው፣ በጣም ያላቸው ነው የሚመስሉን ምናምን፣ ግን አይደለም። እውነቱ እንደዛ አይደለም። ሰው የሚኖረውን አያሳይም። ብዙ ጊዜ እኔ ካየሁት ከተረዳሁት አንጻር ነው ውዶቼ የምነግራችሁ። ሰው የሚኖረው ላይፍ ሌላ ነው፣ የሚያሳየው ሌላ ነው ብዙ ጊዜ። እና ምናየው ነገር እያመን እኛም እንደነሱ እንሁን አንበል። እንደ ቤታችን እንኑር፣ እንደ ኑሯችን፣ እንደ ገቢያችን፣ እንደ መጠናችን፣ እንደ ልካችን እንኖር ብዬ አስባለሁ። እስኪ እናንተ ካያችሁት ከታዘባችሁት ሚዲያ ላይ ካያችሁት ከእያንዳንዱ ነገር አሁን እንግዲህ ቴክኖሎጂ በጣም እየተስፋፋ ነው፣ ሚዲያው በጣም እየተስፋፋ ነውና ብዙ ጊዜ ከቤታችን እንኳን አናወራም፣ ከቤታችን ሰዎች ጋር መተዋወቅ አቅቶናልና እስኪ እናንተ የታዘባችሁትን ያያችሁትን ነገር ኮሜንት ላይ ያስቀምጡልኝ። እኔ ያየሁትን የታዘብኩትን ነገር ነው ያስቀመጥኩላችሁ። ስለምታበረታቱኝ በጣም አመሰግናለሁ። ክበሩልኝ። እውነት ከልብ አመሰግናለሁ። ወዳችኋለሁ። ባይ